በጣም ደስ ብሎኛል። የብሩኬ ሀቅ ስለወጣለት በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። እና በጣም ደስ ብሎኛል። ብዙዎቻችን ትናንት እውነታውን ለማስወጣት ነው እውነቱን እንዲወጣላት ስለፈለገ ነው ብሩኬ ልጁን ያቀማተኝ እውነታውን እንድትነግረው ፈልጋ ነው ምናምን እያላችሁ ነበረ። ብሩኬ እኮ ግዴታ ወደፊትም እኮ ማመን የለበትም ነበር ይሄን ነገር ማለት ነው። ገባችሁ? እሷ ስላለችው ብቻ ግዴታ አምኖ ይሄን ነገር መቀበል ምናምን የለበትም ነበረ ማለት ነውና ያደረገው ነገር ውጤታማ አድርጎ ስላገኘሁት እንደኔ በጣም ደስ ብሎኛል። እና እዩ ደግሞ ብሩኬ ካልተቀበለኝ ብሩኬ እቺ ልጅ አብሮኝ የማያሳድግ አይነት ከሆነ አረብ ሀገር ነው የሚሄደው እኔ አለች። እንዴ ግዴታ አረብ ሀገር ልትሄዱ ነው? ወልደሽ ማን ወለጀልሽ? መጀመሪያ ልጅ የማሳደግ እንትን አቅም ከሌለሽ ምን ከሌለሽ ማን መጀመሪያ አሳድጋለሽ? ገና እንግዲህ እሷን ከቢኒ ጋር ወስደው ማስታረቁ ማጨቃጨቁ ምናምን ብሩኬና ሀይሚ በጣም ከባድ የሆኑ ነገሮች ውስጥ ነው የሚገቡትና ምንም ማድረግ አይቻልም በዚህ ሰዓት ማለት ነውና በጣም የሚያሳዝነው። በጣም እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላቅም። እርግጠኛ ሳትሆኑ ያን ያህል እንደዚህ ያደርጋለሁ፣ እንደዚህ ውስጥ ገባለሁ፣ እንደዚህ እንትን እልሃለሁ፣ እንደዚህ አድርጌ እንደዚህ እንትን ብዬ ምናምን እያልሽ ብዙ ነገሮችን ነበር ስትይ የነበረው ማለት ነውና የማይሆኑ ነገሮችን የማይደረጉ ነገሮች ሊደረጉ የማይችሉ ነገሮችን ውሳኔዎችን ነበር ስትወስን የነበረ ማለት ነው ቡርኬ ላይ ማለት ነው። ግን ቡርኬ የዋህነቱ አምላክ እንደዚህ ነው እንደዛ ነው እንደዚህ ነው እንደዛ ነው አላለም። የሆነ ቀን መፍትሄ እንትን እላለሁ። ያንተ ካልሆነ እኮ ግዴታ ዲኤንኤ ራሱ መመርመር እኮ የለብህም ነበር ቡርኬ ማለት ነው። ለዲኤንኤ ራሱ ናሙና መስጠት የለብህም ነበርና ብቻ እውነታው ስለወጣኝ በጣም ደስ ብሎኛል ከምላችሁ በላይ በጣም ነው ደስ ያለኝና ይሄ ነገር ተሳክቶ ይሄ ነገር ሆኖ ስላየሁት እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅ ደስ ይላል። ትናንት የተቀረጸ ቪዲዮ እግዚአብሔር ይመስገን እና ሁሉም ነገር ተሳክቶ ሁሉም ነገር ተስተካክሎ ምናምን ስላየነ በጣም ነው ደስ ያለና ሁላችሁም ደስ እንዳላችሁ ተስፋ አድርጋለሁ። ቤተሰቦቼ ምን ያህል ደስ አላችሁ ማለት ቡርኬ እኔ እኮ 100% ቡርኬ እንዴት ነው ያመንከው? እኛ እንኳን አላመንበትም። አንተ እንዴት ነው ይሄን ነገር ልታምን የቻልከው? እንዴት አመንክበት? እንዴት ወሰንክ? እንዴት አው ብለህ ልትቀበል ቻልክ? ቡርኬ ምናምን እያልኩኝ በጣም ነበር እንትን ስናይ የነበረው ማለት ነው። እውነታው ስለወጣ በጣም ደስ ብሎኛል እውነት ለመናገር ማለት ነውና ይሄን ነገር ነበር ሁላችንም የምንፈልገው እውነታውን ነበር የምንፈልገው ምናምንና በቃ ተሳክቷል ሆኖልናልና እግዚአብሔር ይመስገን። ብቻ በጣም ነው ደስ ያለኝ ማለት ነውና ከመላችሁ በላይ ደስታዬን ልገልጽላችሁ ከምችለው በላይ ነው የሆነ ይሄ ነገርና ምን ያህል ደስ አላችሁ ምን ያህል ተደሰታችሁ ምናምን የሚለውን ነገር አርፍጃለሁ። እንግዲህ ውጭ ነበርኩኝና ሰብስክራይብ አድርጉ እና ነገ በደንብ እንመጣበታለን ማለት ነው። ለማንኛውም ደስታዬን ልግለጽላችሁ ብዬ ነው። እናንተም ሀሳብ አስተያየታችሁን በደስታችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ባይ